ህመሜን ስላልተናገርኩ ምንሽ ነው ያምሽ? እኔ እኮ አላወራም አልናገርም ብዬ ነው እንጂ እኮ እኔ እኮ እርጉዝ ነበርኩ። ሲጀመር እርጉዝ ነበርኩ እኮ እኔ። ዝም በይ አትይኝ አንቺ ደግሞ። ለምን አልነገርሽም ታዲያ? ነው እርጉዝ እንደነበርኩ እኔ ትጨነቃለህ ብዬ እኮ ነው። እርጉዝ መሆንሽ? አዎ አንቺ እኮ ማለት ነው እዚህ ቤት መኖር የለብሽም እኮ። እኔ እንድትጎጂብኝ አልፈልግም። አንቺም አስቀምጪ። ምንድን ነው ልጄን ማስቀምጣው? አንቺ ምን ማለት ነው ደግሞ? ምን እያልሽ ነው? አልገባኝም። እንዴ በእጄ እኮ ይዤ አልመጣሁም ልጄን። በቃ ልጁን አስወርጂው። ከዛ አንቺ አርግዘሻል። አንቺ አላረገሽም። ሲጀመር አንቺ አላረገሽም። ሲጀመር ሀዩ አትረግዛትም። አይነካትም። እቺን ምን ይነካታል? ስሚኝ፣ ቆይ ስሚኝ። አንቺም ልጅሽን አስወርጂ። ከዛ ሰይድ ሶስታችንንም እዚህ ቤት ያኖረናል። ከአንድ ወር በኋላ ቶሎ ያረገዘውን ሴት ያገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ትመለስ። እስኪ ሰላም በላችሁ አንዴ። ሁላችንም በአንድ ጊዜ ቀስ እያልን ነው ሰላም የምንላቸው። በሉ ማለት አስፈቅደሽ ነው እሱ ነው ሰላም የምትይው። ሰላማችሁ እንዴት አለ እንደምትይው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። እኛ ነው መቼም ሶስት ሚስቶች ነን እንግዲህ ያለን። ስለዚህ እኛ እንበላ ጠይቋል መሰለኝ። አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድና የተከበራችሁ ቤተሰቦቻችን ስሙን እንታሽቀብጠው። አንቺስ አዩስ ሰላም ቢያቸው። ምን ሰላም አለ? ሰላም ሲኖራል ሰላም እመላችሁ። ከዚህ በላይ ምን ሰላም ትፈልጋለች? ምክንያቱም እኔ ያናደዱ ሌላ ሰዎች ስለሆኑ እናንተ ምንም አላረጋችሁኝ። እንዴት ናችሁ? ሰላም ናችሁ? ባላችሁበት ጤናችሁ ይጠበቅ። እና ውድ ቤተሰቦቻችን እንግዲህ እንደምታዩት ያው ከማጋን ያለ ነው ዛሬ። አዩ አለች፣ ኢማን አለች፣ ሀዊ አለች። ቤተሰብ ናችሁ። ከእናንተ የሚደበቅ ነገር የለም። ከሌሊቱ ነገር ውጪ ከአልጋው ውጪ የሚደበቅ ነገር የለም። ሁሉ ነገር ለእናንተ እነግራለን። ስለዚህ አዩ ምናወራው ነገር አለ አለች። እስኪ ካሜራ ፊት ለፊት እናወራ ብዬ ነው እንግዲህ። በተረፈው ደግሞ እንትናም እንደምታዩት ሀዊም አልጠፋብኝም። ሀዊም አደብ ገዝታ በቃ ታርቀን ተመልሰናል። ለቤት ከተመለስን በኋላ አንድ ላይ ሌላ ቪዲዮ አልሰራንላችሁም። አብረን ነበር ያፈጠርነው ትላንትና እና በተረፈው እስኪ አዩ ምን ሆነሽ ነው? ምን እየሆናችሁ ነው? አዩ ማውራው ነገር አለ ምናምን ስላለች እስኪ እንግዲህ ቤተሰብ የሚደበቅ ነገር የለም። ቤተሰብ አጠገብ ታወራ ስላለች ነው ስላልኩኝ ነው ስለወሰንኩኝ ነው። ቤተሰብ አጠገብ ምን ነው የምታዩት? እና እንግዲህ አንድ ላይ መኖር ጀምረናል። ከማን ጋር? ከኢማንም ከሀዊም ጋር ማለት ነው። ስለዚህ ምንድነው ልጠይቅኝ ፈለግሽው? እስኪ አንቺ ማውሪ እስኪ። እኔ አንደኛ ነገር ማለት ነው ገባሽ አይደል? አንቺ አንደኛ አሽቃባጭ ነሽ። ሲጀመር እኔን ጨዋታ ውስጥ አስገብተሽኝ ልክ እኔ ከእናንተ ጋር ዞር ስል መተሽ እሷን ታርቀሽ ቤት መጣሽ። እና እኔ ሰው እኮ ነው ያስታርቀኝ። ለምን? በዚህ ላይ ሰይድ ናፍቆኝ ነበር። እኔ ናፍቆኝ ነው አትበይ ደግሞ በእናትሽ። ከዛ ታረቁት ይባላል መቼም እምቢ አልታረቅም ማለት እንደዚህ ሰይድ ገባ ካደለ እኔ የፈለገ ነገር ቢመጣ ታርቀህ ሁለቱን አንድ ላይ ያስገባችሁ አይደለ? ምክንያቱም ምንድነው አንተ እሷን አስታርቃችሁ እሷን አንድ ላይ ይዛ እነዚህ ሁለቱ ልጆች አንድ ላይ ሊኖሩ ነው። አዎ ተስማሙ። ሁለቱም አንድ ላይ እንኖራለን። አንድ ላይ እንኖራለን አሉ። ምክንያቱም ከአንተ ሀዊን ታርቀ ያስገባለም እንዴ? ሀዊም እኮ መጀመሪያም እኔ ሂጅ አላልኳትም። ተናዳ ሄደች። ገባሽ አይደል? እኔ ለምኜ የተሽናም ብዬ ታርቂያታለሁ። እኔ መጀመሪያ ግን ጠይቂያታለሁ። እርጉዝም ስለሆነች ወደ ውስጥ ልጅ ስላለ ልጁን ይዛ እዚህ እዛ እንዳትሰቃይ፣ ሴት ልጅ ነች፣ ሆርሞን ይቀያየራል፣ ጸባዩ ተቀያይሮ ነው ምናምን ብዬ እሺ ብዬ በቃ እሷም ሰው ይዛ መጣ። በሽማግሌ አናግራኝ የኦሼ ሚስት ቡኒ ነች ይዛት መጣ። ከለሷ ሚስጥር አናግራኝ ደውላለኝ። እኛ ደግሞ አፍጠር በመጀመሪያ ቀን ስጋብዘን በሁለተኛው ቀን ደግሞ የውጭ ልጋብዘን ምናምን ብለን አስበን ነበረ። ወይ ለራሴ የሆነ ቪዲዮ ልሰራው እንዴ ምናምን ብለን ነበር። ዝም ብለን ነው ስንሄድ ሀዊ ነበረች አብራት። ከዛ ችግሯን ተናገረች። እርጉዝ ስለሆነች እንደዚህ መታረቅ ፈልጋለሁ አለች። ታረቀች። ማለት እርጉዝ ስለሆነች ነው? እርጉዝ ስለሆነች ነው መታረቅ ፈልጋለሁ ብላ ታረቀች። እሷ ማለት እኔ ህመሜን ስላልተናገርኩ ምንሽ ነው ያምሽ? እኔ እኮ አላወራም አልናገርም ብዬ ነው እንጂ እኮ እኔ እኮ እርጉዝ ነበርኩ። ሲጀመር እርጉዝ ነበርኩ እኮ እኔ። ዝም በይ አትይኝ አንቺ ደግሞ። እኔ እኮ እርጉዝ ነበር። እሷ እርጉዝ ስለሆነች ነው አይደል ያስገባኝ? እርጉዝ ነበርኩ ነው ያልሽው? እና የታለ ሆድ እስከ ዛሬ ከማን ያረገዝሽውስ? የመቼው ነው? እስኪ ተረጋጊና አውሪ። ለምንድን ነው ለቅሶ? እኔ እኮ ያኔ አንተ የምትስጤድ እኮ እስኪ በስርዓት አውሪኝ።
እሺ እርጉዝ ነኝ ካልሽ ከማን ያረገሽው ነው? እናንቺ ከተለያየ ስንት ጊዜ ሆነ? አስወርጂው ተስናደድ እኮ ወርዶብኝ እኮ ነው ልጁ። ለምን አልነገርሽም ታዲያ? ነው እርጉዝ እንደነበር እኔ ትጨነቃለህ ብዬ እኮ ነው። እርጉዝ መሆንሽ? አንቺ እኮ ማለት ነው እዚህ ቤት መኖር የለብሽም እኮ እኔ እንድትጎጂብኝ አልፈልግም። ምን ይሆናችሁ? አዩ አዊ ምን ይሆንሽ ነው? አታልቅሽ በቃ እሺ። እኔ ስማምታችሁ ነው? አታልቅሽ። ቆይ የምራቸው ኮምባቸው ወርዶ ወላሂ የምራቸው ኮምባቸው ወርዶ አንቺ ምን ሆነሽ ነው? ለዚህ ትይ ሙድ እያዛችሁ ቢራ አይደል? አየሽ አይደል? እኔ ያኔ እሱ ማለት ነው የመን ሲሽከረከር እኔን ትቶ እኔና ልጄን ትቶ ሲሽከረከር ደነግጣለሁ። ምን ሆኖ ይሆን ስል ወረደ። ምንድነው ብዬ ስጨነቅ ልጄም ወረደብኝ። እሱ አሁን አንቺም እኮ እንደዛ ትሆኛለሽ። እዚህ ቤት እንዳትኖሪ። እንደውም እኔ ምን አሰብኩ መሰለሽ? እንደውም አንቺ ጥቁር ሰው ስታይ እራሱ አሁን አንቺ እውነትሽን እርጉዝ ነበር ታዩ? አዎ። እና እውነትሽ ወርዶ ነው? ይሄ ማሜ ስላልተናገርኩ ሁላችሁም እንደዚህ ፊታችሁን አዙራችሁ እና ለምን አልነገርሽኝም? አርግዣለሁ ብለሽ። እኔ እኮ ሁሌም እንዳላርገሽ ነበር ነገር። እኔ ተጨንቄ ነው አንዴ። አሁን እርጉዝ ከሆንኩ ደግሞ የባሰ ጥሎኝ ይሄዳል። ለምን እርጉዝ ስለሆንሽ ነው ጥዬሽ የምሄደው? ቢያንስ እርጉዝ ከሆንሽ ማለት ነው ጥሎሽ ነው የሚሄደው። እውነት ከነገርሽው እኔ እራሱ ባልነግረው ይሄ ነገር አይፈጠርም ነበር። ምንድን ነው ተወሪያው? እንደኔ ነው የሚያደርግሽ። ጠርቀኝ እኮ እርጉዝ ነኝ ባይነት አጠረጠረኝ ነበር። ከሌላ ወንድ ጋር እኮ ከሌላ ወንድ ጋር? ለምን ከሌላ ወንድ ጋር? እኔ አላስረግዝም። አንተ እኮ ነህ ያረገሽው ከሌላ ወንድ ይወልሳል ብለህ ስትወራ ምን እኔ አላስረግዝሽም? ጠረጠርከኝ ምናምን ነገር ብትይኝ እኔ አላወራም። ሰይድ ለምንድን ነው ያልኩት? ይሄ ልጅ እኮ ወይ የኔ አይደለም ወይ ሰማሽ? እኔ እሱን ያልኩት ተናድጄ ነው። አንቺ እንትን ስትይ ሰማሽ አይደል? ምንም ውስጤ ተናድጄ ውጪ ይኸውልሽ፣ ካረገሽ በኋላ ይዘሽ ስትወጪ ከኔ ያላረገዘችው ምንድን ነው ብዬ ነው ያሰብኩት። እንደዛ ማሰብ አልነበረብህም። ማን ነገር ጠረጠረኝ ነበር እኮ አሁን እንደዚህ የምታለቅሱት የምራችሁ ነው ወይስ ሙድ እያዛችሁ? እኔም እኮ ግራ ገባኝ። ነገ ይደርስብሻል። ታይወልሽ ምን አስባችሁ ነው? ይሄ ወዲህ ይሸከማል ደግሞ አንድ ቀን። እሺ አንቺ ሲጀመር ማለት እዚህ ስትመጪ ሁሌም አንቺ የሆነ ነገር አታኝም። የሆነ ነገር አስበሽ ነው። አሁን አመዳምሽ ሁለታችሁ የምታለቅሱ ሲጀመር የሆነ ሴራ እንትን ብላችሁ ነው እንጂ ምንም ሙዳችሁ ምንም አልተመቸኝም። ሲጀመር የሆነ ነገር አስባችሁ ሸጣኑ ነው የምታስቢው። ሸጣን ክፉ ነው የምታስቢው። ሲጀመር ክፉ ነሽ አንቺን ብትሆኚ እንደዚህ ለምነሽ ለመታረቅ አትመጭም። የሆነ ነገር አስባችሁ ነው እንጂ ሲጀመር የሆነ ነገር አስባችሁ ነው። አሁንማ አጠራጠሩኝ እኮ እንዴ! ሁለቱም አንድ ላይ ያስለቀሰኝ እኮ ቆይ ለቅሷችሁ አንድ አይነት ሆነ። ሁለታችሁም ደግሞ የምታወሩት ነገር ስለ እርግዝና ነው። እኔ አሁን ልንገርሽ አይደለ? እኔ ሌላ ነገር አልፈልግም። ገባሽ አይደለ? እናንተ ሁለታችሁ እዚህ ቤት እየኖራችሁ ነው አይደለ? እኔም እዚህ ቤት መኖር አለብኝ። ገባሽ አይደለ? አዎ። ግን አሁን አንድ 3 ሚስት እዚህ ቤት መኖር ከባድ ነገር ነው። አሁን ምን አሰብኩኝ መሰለ ሰይድ፣ እኔ አንቺም አሁን ልጅሽን አስቀምጪ፣ አንቺም አስቀምጪ። እንዴት ነው ልጅን ማስቀምጣው? አንቺ ምን ማለት ነው ደግሞ? እኔ እያልሽ አልገባኝም እንዴ። በእጄ እኮ ይሄን በጣም ልጅን በቃ ልጁን አስወርጂው። ከዛ አንቺ አርግዘሻል። አንቺ አላረገሽም። ሲጀመር አንቺ አላረገሽም። ሲጀመር ሀዩ አስረግዛት እሱ አይነካትም። ምን ይነካታል? ስሚኝ፣ ቆይ ስሚኝ። አንቺም ልጅሽን አስወርጂ። ከዛ ሰይድ ሶስታችንንም እዚህ ቤት ያኖረናል። ከአንድ ወር በኋላ ቶሎ ያረገዘውን ሴት ያገባል። ሲጀመር እርጉዝ ነኝ አይደለ? እናንተ በተራ ያስረግዛችሁ ከፈለገባ አይቻልም። እኩል ነው። ሩጫ ሰው ሲሮጥ እኩል አይደለም የሚጀምረው። ስለዚህ ማርገዙንም እኩል ነው መጀመሪያ ያለበት። አዎ አስቀምጡ እንዴ! ህጉ እኮ ከህጉ ይወጣላ። ህግ ማክበር አለብሽ። ህግ ካላከበርሽ እንዴት ነው የሚሆነው? እሱ አልችልም ማለት ሶስት ሰው ይደክመዋል። ስለዚህ እኔ እንዳለው ልሆንና እናንተ ያስረግዝ። በቃ እሱ አንድ ላይ አይሆንም። እኩል ነው መጀመሪያ ያለብን። እኩል ነው ማለት ሳይድ የሚከብድ ነገር አለ እንዴ? ሶስታችን በሞትስ በዚህ ብትገላገሉኝስ እንዴ? እና እሱ እኮ ጥሩ ሀሳብ እኮ ነው። ሁለታችሁም ከሄዳችሁ ሲጀመር ማለት ነው
እኔ እቺ ማስወጣት አይከብደኝ። ምን አገባሽ አንቺ? ምን አገባሽ አንቺ? አንቺ አላረገሽም ማስጀመር አንቺ እንትን ውጪ ነሽ። ዳረገመሩ ወጭ ለእናንተ መናገር አለብኝ እንዴ? ይኸው ሀዩ እኔ አላስፈራራም። ለማስፈራሪያ አይደለም ማረግ ነው ካረገስኩ ማለት እንደናንተ ጥርሳምሽ ሸራፋ። እስኪ አሁን ቀልዱን አቁሙና ስድቡን አቁሙ። ሰማችሁ? እሺ ይኸው ሳይድ እኔ ማለት ነው ልጄን ፈልጋለሁ ይቀመጥ። ግን ሀዩ እግርታችሁም ይሄ ጨዋታ በጣም ተወጡት። እኔ ግን አልችልም። ሳይድ እንደዚህ አይነት ቀልድ አቁም ይበላት። ወላሂ ነው ማለት ሳይድ። እስኪ አሁን ሁላችሁም ቀልድ አቁሙና አሁን አዩ የሚገርም ነገር ነው አዩ እያወራሽ ያለሽው ግርም ብለሽኛል። አዩ አሁን የምርሽን ነው አንቺ? አዎ አርግዘሽ ነበር በፊት? አዎ። እና የታለ ነው ሐኪም ቤት ሄደን እንዴት መሽ ሰዓት እንደምን ሰዓት እንደሆነ እኮ ምክንያቱም ለምን ከኔ ጋር መኖር ስለማትፈልጊ አንተ ነህ ሀገር ያስወረድሽው ከኔ ጋር መኖር ስለማትፈልጊ የወረደው ወይም ደግሞ አውቀሽ ካስወረድሽ ማለት ነው። አንተ ነህ ከሀገር ወደ ሀገር እየጣልከኝ ሄድክ። አንተ ነህ ልጆችን እንዳላሳደግ ያረከኝ። አንተ ነህ እንዳልኖር ያረከኝ ሰይድ። አንተ ነህ ሰይድ ሱመያ እያልክ ባዶ ኦና ቤት ውስጥ ተተኝ ሄድከው። ሁሉ ነገር እያወቅህ ለምን እንደዚህ ትላለህ? ለኩኝ መታገስ ትችይ ነበር። ታገስኩ ሰይድ አንድ አመት ሙሉ እስቲ ሰይድ አስበው እስቲ ሰይድ አንድ አመት ሙሉ በየሳምንቱ ጥለኸኝ ከጎንደር እስከ የመን ከየመን እስከ አዲስ አበባ ምን ያህል የሄድክበት ቦታ አለ? አንድ ቀን እኔ ጋር ቁጭ ብለህ አብረን የሆነ ነገር አውርተን እናውቃለን? አንድ ቀን እኔ በረኪና ጠጥቼ አስፈራርቼ ያገባሁ እንጂ እንደዚህ ማድረግ የለብህም። የኔና የኢማን አገባብ ምን ይለየዋል? ምንም እኮ አይለየውም። እኔ በበረኪና አረኩት፣ እሷ በሰው አረገችው። ገባ አይደል? እኔ ግን ያኔ ሴት ሆኜ እንዴት እየተሰቃየሁ እንደሆነ ታውቅ ነበር። ለአንተ ስል ብዙ ነገር አጥቻለሁ። ለአንተ ስል ያልገባሁበት ቦታ የለም። አፍሽን ዝጊ አንቺ፣ አፍሽን ዝጊ። አጣፋታለሁ። እሺ ሰይድ እኔ አወራለሁ። ዝም በይ አንቺ። ቆይ ይኸውልሽ ምን እንደሆነ ታውቂያለሽ? አዩ ተረጋጊና እስኪ አውሪ። ቁም ነገር ቀልዳችሁን አቁሙና ቁም ነገር የምታወሩ አሁን ቀልዳችሁን አቁሙና ቁም ነገር ብናወራ ከሆነ ቁም ነገር እናወራ። ስለዚህ ሰይድ እስኪ ቁም ነገር እናወራው። እነዚህ ሁለቱ ልጆች አጠገብ እያኖርክ ነው። ቁም ነገር እናወራ። ስለዚህ እኔም እዚህ ቤት ነው። እንዴት እዚህ ብኖር አሁን አንቺ ሀዊን ለመለስካት ምናምን በሚሊዮን የመጣሽ እንጂ እየመጣሽ አይደለም። ቀርተሽ ነበር፣ መጣሽ፣ ቀረሽ። ሀዊን ለመለስካት አልሽ። ልጄን ስለያዘች እርጉዝ ስለሆነች ተመለሰች። አንቺ ደግሞ ያን ያረገችው እኔ እርጉዝ ነበርኩ በሚለው እንትን ልትያቺ እኔና አንቺ አንድ ያጋጨን ነገር አለ። እሱም አንቺ ከሆንሽ እኔ አልጠላሽም መሆንም ድረስ እመልስሻለሁ ብዬሽ ነበር። ያንን ነገር ደግሞ አንቺ መሆናችን አድርጊ የምልሽ ይኸው እንደነሱ ተሸፋፍነሽ ከኔ ጋር መኖር ትችያለሽ። አቺ የምትችይ ከሆነ በሩ ላንቺ ሁልጊዜም ክፍት ነው። እንደዚህ እኖራለሁ የምትይ ከሆነ እሱ ችግር የለውም። እኔና አንቺን አያስማማንም። አሁን በእምነቱም ጉዳይ እየተጣላን ነው። 10 እምነት ቀይሪ ሳትፈልጊው በግዳጅ አንቺ እምነት ቀይሪ፣ እምነትሽ ተመለሽ፣ እምነት ቀይሪ። ለካስ አንቺ የውሸትሽን ዝም ብለሽ ከኔ ጋር ለመኖር አይ ቀይር ሆኛለሁ ብለሽ ጥምጣም ብቻ አድርገሽ ነው በትክክለኛ ሃይማኖትሽ እየኖርሽ የነበረው ማለት ነው። ስለዚህ ይሄ ነገር ደግሞ እያጣላን ነው። እኔም ደግሞ ግልጽ እውነቱን ሳውቅ ያጣላናል ማለት ነው። አሁን እምነት ቀይሪ ተይ እምነት ምናምን የሚለውን 10 አንድ ቀይሪ አንዴ ተመለሽ አንዴ ተይ ምናምን ከሚባል ራስሽ አስበሽበት ወስነሽ እሆናለሁ ሁኚ ኑሪ እንዳልከ ይኖራለሁ የምትይ ከሆነ ትኖሪያለሽ። ችግር የለውም። ሁለቱንም ማስማምቼ ይኖራል። ከሁላችሁም ደግሞ ምንም አጎልባችሁ ነገር የለም። በህጉ መሰረት ምንም ነገር ሳይጎልባችሁ ለሶስታችሁ አይደለም 3 ለ4ታችሁ ሱመያ ራሱ ብትመጣ በደንቡ መሰረት ምንድነው የሚያስፈልገው? 4 ሚስት ኖረው 2 ሚስት ኖረው አንዷን ከአንዷ አታስበልጥ ነው የሚለው ህጉ። ለሁሉም ሀቃቸውን የሚገባቸውን ከማታ ጀምሮ አንድ ቀን እሷ ጋር ካደርኩ አንድ ቀን እሷ ጋር አንድ ቀን እሷ ጋር መስራቱ እንደዛ ለሁሉም ለአንዷ ልብስ ከገዛው ለአንዷ መግዛት ለአንዷ ጫማ ከገዛው ለአንዷም እኩል ማድረግ የማችል ከሆነ ብቻ ነው ህጉ የማይፈቅደው አታግባ የሚለው እንጂ እናንተ ለሁላችሁም እኔ እኩል እበቃችኋለሁ ካልኩኝ ሁላችሁም ጸባያችሁን አስተካክላችሁ የምትኖሩ ከሆነ 4ም ብትሆኑ በስነ ስርዓቱ የምትፈልጉትን ነገር ካሟላላችሁ ሀቃችሁን ከጠበቁ ያው የሚፈቀደውም እንደዛ ነው። ገባሽ አይደል? ያንቺ እሺ እሰማሻለሁ። አጋጣሚ ሆነና ፕራንክ አድርጌሽ በረኪናውን ጠጣሽ ታዘነ ምናምን ተጋባን። በዛ ምክንያት ልጆቼንና ሚስቴን አጣኋቸው። እኔ ደግሞ ህይወት አንቺን ጠልቼሽ አልነበረም አውቃለሁ። አንቺን ጠልቼሽ አይደለም። አንድ ሳምንት የመን በየሳምንቱ አንዴ ጎንደር ምናምን እያልኩ ጥዬሽ ሲሄድ የነበረው ማለት ጥላቻ ሳይሆን ልጆቼን ለመፈለግና አንቺን ስላገባው ብቻ ተናዳ ስለሌለችዋ ሚስቴ እሷን ፈልጌ ለመመለስና ከእሷ ጋር ለመታረቅ የነበረኝ ሀሳብ ነው። ለዛ ነው እንጂ አንቺን ጠልቼሽ ወይ አንቺ ልጅ መውለድ ስላልፈለግኩ አይደለም። ያሰብሽው አስተሳሰብ ልክ አይደለም። አንቺ እንደዛ መስሎሽ ታይቶሽ ነው እንጂ
እኔ አንቺ እንደምታስቢው አንድም ቀን አስቤም አላውቅም። ለአንቺ ጥላቻም ኖሮኝ አያውቅም። አንቺን ለመጉዳትም ዝም ብዬ ቤት ውስጥ እንደ ዕቃ ጥዬሽ ቤት እንደጠብቅ ያስቀምጭሽ ዴል ሀሳቡ የለኝም። ይሄው አሁን እነሱን ስለምወዳቸው አይደለም ቁጭ ያልኩት። ተስፋ ስለቆረጥኩ እሷም ከየመን መጣች፣ ኢትዮጵያ ገባች። እዚህም እዛም እየሄደች አይደለም አርፋ ቁጭ ብላለች። እዚህም እያለች ፍለጋም ሄጄ ነበር። በቃ ተስፋ ቆርጬ ነው ቁጭ ያልኩት እንጂ ያኔ አንቺን ስለጠላሁሽ ትቼሽ ሄጄ እነሱ ስለወደድኳቸው አብሬያቸው ኖርኩ አይደለም። ተመሳሳይ ነው። ገባሽ አይደለም? እነሱም ሀዊንም ደግሞ በሰዓቱ ተናድጄ ነበር። አንቺም ስትሄጂ በቃ አለ አይደል እሷም ተወደኝ ነበር፣ እናወራ ነበር ምናምን ነገር ብቻዬን ከምኖር ብዬ ምንም ነገር ካንተ የምፈልገው ነገር የለም። በንፋታ ራሱ ታክሲ አልጠይቅም ብላኝ ነው ሀዊ ጸባዩ ደስ ብሎኝ ያገባኋት። ቀስ በቀስ እየተቀየረች መጣች። እርጉዝ ሆና ብሶባት ይሁን ሆርሞን ተቀይሮባት ጸባዩ እንደዚሁ ከጊዜ ወደ ጊዜ የሚለወጥ ሆኖ ከሆነ አላውቅም። ያው ሰው ጸባዩን አስተካክሎ ሲኖር ነው አብሮ ረጅም ጊዜ መዝለቅ የሚችለው። አንቺም ጸባይሽን ሳታስተካኪ መኖር ማትችይ ከሆነ መለያየትም ሊመጣ ይችላል። ጭቅጭቅ ካለ አለመስማማት ካለ ልጁን ብቻ ይዣለሁ በሚለው ሱመያን ስፈልጋት ስለነበረ ብቻ ስላየሽ ልጆቹን በጣም ይወዷቸዋል። ስለዚህ እኔ ጋር ልጁ ስላለ እንደ ሱመያ እኔንም ልመና ይዞራል ብለሽ አስበሽ ከሆነ ተሳስተሻል። የተወለደና ያልተወለደ ልጅ ይለያያል። የተወለደ ልጅ ፍቅራቸውንም ስለምታውቂ ስሚኛ ፍቅሩም ስለሚታወቅ ምን ስለሚል አንቺ እኮ አይደለም ልጁ መውለድ ራሱ እርጉዝ መሆንሽ ራሱ እርግጠኛ መሆንበትን መንገድ እምቢ አልሽ። ሐኪም ቤት ልሂድ አብረሽ አስመርመሽ ስል እምቢ። 5 ወር ሲሞላው ጾታው ሲለይ ነው ሰርፕራይዝ ላደርግ የምፈልገው። ወንድ ከሆነ የምገዛልኝ ነገር አለ። አሁን ብትነግሪኝ ምን ችግር የለውም። እርጉዝ መሆንሽን ብቻ ማወቅ ፈልገው ነው። ጾታውን ንገሪኝ አላልኩሽ። ጸባይሽን አሳክለሽ የምትኖሪ ከሆነ ስሚኝ፣ ጸባይሽን በምግብ ገፍተሽ ከሆነ ምን አውቃለሁ፣ ወገብሽን ገፍተሽ ከሆነ ጸባይሽን እንደ ኢማን አሳክለሽ የምትኖሪ ከሆነ ኢማንን አሁን ሳልፈልጋት ነው ያገባሁት። እውነቱን እናገራለሁ። ወድጃት አይደል እያስጠላችኝ ነው ያገባሁት። ግን ስትገባ ጸባይዋ ማሻአላ ሁሉም ሰው በለጠች። ምርጥ ልጅ ሆነች። በቃ ታዛዥ ምን የምትል አርግ ምራት አገሬ ሁላ የምታጠይ ልጅ ናት ኢማን። ገባሽ አይደለ? ስለዚህ ጸባያችሁ የምታሳኪ ከሆነ እንደዛ። አዩም ደግሞ ወደ አንቺ ስመለስ እኔና አንቺን አንድ ላይ አስታርቆ አንድ ላይ መኖር የምትፈልጊ ከሆነ እንድንመለስ የምትፈልጊ ከሆነ አርግ ያልኩሽ ነገር ካደረግሽ ብቻ በሩ ለአንቺ ምንጊዜም ክፍት ነው። ሶስታችሁን አንድ ቤት ውስጥ አላኖርም፣ ችግር የለውም። ሌላ ቦታ አከራይልሻለሁ። የመጨረሻ ውሳኔ ይሄ ነው። ኢማንም እነሱ ምንሽን ወሬ ምንም አትስሚ። ከነሱ ጋር መጣላትም መጥፎ ነገር አንቺ ማለት ነው። ሰማሽ አይደለ? አንቺ ነሽ የሱን ጭንቅላት አስረሽ ያለሽ። አንቺ ልክልክሽና ማሳይሽ ከሷኔ ወረደ ገባሽ አይደለ? ሰምን ነገር አይደለም። መረዝሽው አይምሮን ድሮ ሳይድ እንደዛ አይነት ሰው አልነበረም። እስቲ ቆይ አመዳምሽ አይ እስኪ አሁን ስድቡና ጥሉን አቁም። እስኪ ምንድን ነው ያደረገችው? ኧረ መጣችን ቆያ ምንም ያደረገች ስሚኛ፣ ያበላችኝ ወይ ያጠጣችኝ ነገር የለም። በጸባያ ብቻ አሸነፈች። ምን በጸባያ በለጠቻችሁ? ምንድነው ሊሉ እዚህ ቤት ሁለተኛ ማለት ነው አይንሽ። እኔ ደግሞ እንዴት እኔ ሳይድ ጋር መመለስ እንዳለብኝ እኔ አውቃለሁ። እሺን ጫልቴ ማልጎተን እሺን ወጫልቴ እሺን ጫልቴ ማልጎተን አትማ አራረም ተሚቲ ኦፊት ወሊንጉ በቻጀ ደግሞ አንተን ከተውኩክ እኔ አንተን ከተውኩክ እኔም እኮ አልተውሽም። አዩ ሰማሽ? እኔም እኮ አልተውሽም። ልብስሽን ተስተካክለሽ ልበሽ፣ ሂጃብሽን አድርጊ፣ እምነትሽን አስተካኪ፣ ኑሪ ከነሱ ጋር። ሁላችሁ ምን ናችሁ? ትቻለሽ። እሱንም ቢመት ይሆና መንገዱ ሳይድ እቺ ወላሂ ሰው መስላለች። ካልጎዳችሁ ሳይድ በጣም ጥሩ ሰው ነች። በጣም ጥሩ ሰው። እኔ ጠብቁ ወላሂ ከለቀኳችሁ ነው ያያችሁ። አይ ወላሂ ጠብቅ እሺ ሳይድ። እኔ ከተውኩ ጋር ደሞቻለሁ ማላዩ ማከርታተት ማን ተስገባው ነው